አዶናይን ለምን አሰራችሁት? ምን አጠፋ? ስላልተሳደበ፣ እናቶችን ስላላዋረደ፣ ሀገርን ከሀገር ስላላባላ፣ ዘርን ከዘር ስላለያየ ምንድነው ያጠፋው? በህግ እንደሚያምን ሰው አንድ ነገር ልጠይቃችሁ እወዳለሁ። እንግዲህ ይሄ ልጅ ህግንና ደንብን ስርዓትን የሚጥስ ንግግርንና አካሄድን ሄዷል ብዬ እኔ አላምንም። እናንተ ምናልባት አምናችሁ ሊሆን ይችላል። ይሄ ልጅ ሶሻል ሚዲያ ላይ ከመጣ ጊዜ ጀምሮ መልካምና መልካም ነገርን ሲናገር የማውቀው ሰው ነው። ጥፋቱና በደሉ ምንድን ነው? በጎ ነገር መናገር እስር ያስጥላል። ድንጋይ ላይ ቁጭ ብሎ የሚውልና የሚያድርን ወጣት ለመቀየር መጣሩ ስህተት ነው። ይሄ ልጅ ለወጣቱ መበረታቻና መናቃቂያ መንገድን ጠራጊ ይሆናል ብዬ ከማምናቸው ሰዎች ወይ ደግሞ አይን ከሚጣልባቸው ሰዎች መካከል አንዱ አዶናይ ነው። ይሄ ልጅ አስሮ ማስቀመጡ ተገቢ ነው ብዬ እኔ አላምንም። በህግ እንደሚያምንና በህግ እንደሚገዛ ሰው ግን እናንተ ይህንን ያደረጋችሁበትና የወሰናችሁበትን ነገር ጠንቅቃችሁ ታውቃላችሁ። አዶናይ ለሀገሪቷ ይጠቅማል እንጂ ለሀገሪቷ ለመውደቅ ምክንያት የሚሆን ልጅ ነው ብዬ አላስብም። አፉን ሲከፍት አናውቀውም። የሰዎች ህይወት ውስጥ ገብቶ ሲበጠብጥ አናየውም። አፉን ማንም ላይ ሲከፍት እናቶችን ሲያዋርድ፣ አባቶችን ሲያዋርድ፣ ህፃናቶችን ቡሊ ሲያደርግ አናውቀውም። ልጆችን ቡሊ ያደረጉ እናትን ያዋረዱ አንገትን ያስደፉ ሰዎች እያሉ አንድ ምስኪን ልጅ ወጣትን ተነቃቅተ ሰርተ ተለወጥ፣ ከድህነት ውጣ፣ ታሪክን መቀየር ትችላለ፣ ታለንት አለ። ለመፈመስ ተሳዳቢ መሆን አይጠበቅብህም። ለመታወቅ ጥሩ ሰው በመሆን መታወቅ ይቻላል የሚልን ባንዲራ ያውረበለበ ልጅ ነው። እሱ ልታስሩ የምትችሉበት ምክንያታችሁን ባላቅም፣ ያ ግን በስህተት እንደሆነ ይገባኛል። ጥፋት ሆኖ ከተቆጠረ ከዛ ነገር አርማችሁ መክራችሁ ብትለቁት ጥሩ ነው ለማለት ወዳለሁ።